ጊዜው በ2014 ነበር። በአዲስ አበባ ቦሌ አየር ማረፊያ አንድ መደበኛ የጉዞ ቀን ነበር። ሰዎች ይገቡ ይወጡ ነበር። ግን በዚያ ቀን አንድ ጥቁር ሻንጣ የፖሊስን ትኩረት ሳበ። ባለቤቱ 25 ዓመት ዕድሜ ያላት ወጣት ሴት ሳራ ነበረች። በጣም የተረበሸች ትመስል ነበር። የኤክስሬይ ማሽኑ ግን በሻንጣው ውስጥ ያልተለመደ ነገር አሳየ። ፖሊስ ሻንጣውን ሲከፍት በልብስ መካከል የተደረገ 8 ኪሎ ኮካይን ተገኘ። ሳራ በፍርሃት ጮኸች። ይህ የእኔ አይደለም አለች። ነገር ግን ይህ የተራ የእጽ ጉዳይ አልነበረም። መርማሪ ፖሊስ ኤልያስ በጉዳዩ ላይ ተመደበ። ሳራ ተማሪ ነበረች። የወንጀል ታሪክ የላትም እና በባንክ ሂሳቧ ላይ ምንም የተጠረጠረ ገንዘብ አልነበረም። ኤልያስ አንድ ነገር ተጠራጠረ። ምናልባት ይህች ልጅ እየተጠቀሙባት ነው። ሳራ ወደ ዱባይ ልትጓዝ ነበር። ትኬቷ ግን በሌላ ሰው ተከፍሎ ነበር። ያ ሰው ማን ነው? ያ ሰው ሀጎስ ተክላይ ተብሎ የተመዘገበ ነው። ግን ፖሊስ ሲፈልገው ያ ስም ሐሰተኛ መሆኑ ታወቀ። ፖሊስ ሳራ ከመጓዟ በፊት ያረፈችበትን ሆቴል መረመረ። የደህንነት ካሜራው አንድ አስገራሚ ነገር አሳየ። ሌሊት 3 ሰዓት ላይ አንድ ጥቁር ኮፍያ ያደረገ ሰው ወደ ሳራ ክፍል ገባ። ከ12 ደቂቃ በኋላ ወጣ። በእጁ ሌላ ሻንጣ ነበር። መርማሪ ኤልያስ እውነቱን ተረዳ። ሳራ የራሷን ሻንጣ አላመጣችም ነበር። በሆቴሉ ውስጥ ተቀይሮባት ነበር። ይህ የተደራጀ የእጽ ኔትወርክ ነበር። ንጹሃንን እንደ ካሪየር ይጠቀሙ ነበር። ሳራ ስልኳን ስትሰጥ ፖሊስ አንድ የተሰረዘ ሜሴጅ አገኘ። ሻንጣውን አትክፈቺ፣ አየር ማረፊያ ስትደርሺ ሰው ያገናኝሻል የሚል መልእክቱ ከውጭ ሀገር ቁጥር ተልኮ ነበር። የደህንነት ካሜራ በሆቴሉ ፊት የቆመ ጥቁር መኪና አሳየ። ታርጋው በግልጽ አይታይም ነበር። ግን ኤልያስ በቪዲዮ ሪፍሌክሽን ውስጥ የታርጋው 2 ቁጥሮች አየ። ፖሊስ መኪናውን አገኘ። ባለቤቱ አንድ የታወቀ ነጋዴ ተስፋይ አሸብር የሚባል ነበር። ተስፋይ አሸብር በውጭ ንግድ የታወቀ ሰው ነበር። ግን ፖሊስ የገንዘብ ዝውውርን ሲመረምር በተለያዩ ሀገሮች የተደጋጋሚ የጥቁር ገንዘብ ዝውውር አገኘ እና ከዚያ በፊት 3 ሰዎች በተመሳሳይ ሁኔታ በአየር ማረፊያ ተይዘው ነበር። ሁሉም ንጹሃን ተጓዦች። ፖሊስ ኔትወርኩን ለመያዝ የሐሰት ኦፕሬሽን አዘጋጀ። አንድ ፖሊስ እንደ ተጓዥ ተቀየረ። ከ2 ቀን በኋላ ተመሳሳይ ሜሴጅ ደረሰው። ሻንጣውን አትክፈት። ፖሊስ ኔትወርኩን በቀጥታ ተከታተለ። በአንድ ሌሊት ፖሊስ 3 ቦታዎችን በአንድ ጊዜ ተቆጣጠረ። ሆቴሉ፣ መጋዘኑ፣ የተስፋይ አሸብር ቪላ። በዚያ ውስጥ 40 ኪሎ ኮካይን፣ የሐሰት ፓስፖርቶች፣ ምስጢራዊ የገንዘብ ሰነዶች ተገኙ። ተስፋይ አሸብር ተያዘ። በምርመራ ጊዜ አንድ አስደንጋጭ ነገር ተናገረ። ሰዎች በጣም በቀላሉ ያምናሉ። እኛ የምንፈልገው ንጹህ ፊት ብቻ ነው። ሳራ ከክስ ነፃ ወጣች። ግን ያ ጉዳይ ሕይወቷን ለዘላለም ቀየረው። በመጨረሻ ይህ ጉዳይ አንድ እውነት አሳየ። አደንዛዥ እጽ ኔትወርኮች ከመሳሪያ በላይ ሰዎችን እንደ መሳሪያ ይጠቀማሉ። ታሪኩን ከወደዳችሁት ቪዲዮውን ላይክ፣ ሼር፣ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን። በሌላ የወንጀል ምርመራ ትረካ እስከምንገናኝ ሰላም።